በህይወቱ ውስጥ የተጣበቀው ዓለም ነቅሎ ያወጣለታል። አሜን ሃሌሉያ። ጥቂት ጊዜ አልጋ ላይ እግዚአብሔር ያስተኛል። ኢየሱስ የእግዚአብሔር መንፈስ ይይዝልኝ። አይሞትም፣ በሽታውም አይጎዳው፣ ግን እግዚአብሔርን እንዲያስብ ያደርገው። ያን ጊዜ አምላኬ ማለት ይችላል። አሜን እግዚአብሔር ወደ እኔ ሲመለስ አለ ጠቢባን ያልቻሉት አዋቂዎች ያልቻሉት በሽታ ከላው ላይ ያነሳል። ይሄ ኪዳን እግዚአብሔር ወደ ራሱ ርስት ለመመለስ የተጠቀመበት ሜተድ ይሄ ነው። ሃሌሉያ። በዚህ ደስ ይበልሽ። ትክክል ነው ኢየሱስ፣ ትክክል ነው። ሃሌሉያ። የሚገርም እንደዚህ አይነት መልእክት እኔ ተናግሬ አላውቅም። የእውነት ግን እግዚአብሔር አሁን እንደዚህ አይነት ድምጽ ውስጥ ያመጣል። ለዓላማዬ አልጋ ላይ ያስተኛዋለሁ፣ ወደ እኔ እንዲመለስ አደርገዋለሁ። ዓላማዬን በህይወቱ ልፈጽም ስለምፈልግ በሱ ላይ እግዚአብሔር ያስቀመጠው ነገር ስላለ ገና ብላቴና ሳለ እግዚአብሔር በአንድ ከክፍለ ሀገር በመጣ አገልጋይ የተናገረው የትንቢት ቃል አለ። በሱ ላይ እግዚአብሔር ምልክት አስቀምጦበታል። ይሄ ብላቴና ይሄ ወንድም በእግዚአብሔር የተመረጠ ነው። አሜን አሜን። የሚናገር እግዚአብሔር ነው። ይቅርታ እዚህ ጋር ለኔም ንገረኝ። ይሄ ጥንቆላ ቤት አለ ተናጋሪ እግዚአብሔር መጽሐፍ ቅዱስ ሲናገር እኔ ካላናገርኩት በቀር እንደ ባሪያዬ ዲዳ ማን ነው? እኔ ካላሰማሁት እንደሱስ ደንቆሮ ማን ነው? ስለዚህ ለኔም ጸልይልኝ በጉሽ ለኔም ተናገርልኝ አትበል። እኔ ተናጋሪ አይደለም። እግዚአብሔር ካላለፈብኝ ምንም ይቅርታ እዚህ ጋር ሰላም ማስተካከያ ነው። እሺ እንደሱ አይባል። ታራቂታ ነው መንፈስ ቅዱስ ነው የሚናገረው። ሃሌሉያ። ስለዚህ እምነት እግዚአብሔር በእናንተ ቤት ድንቅ ያደርጋል። አሜን አሜን ሃሌሉያ። በህይወትሽ ውስጥ የዘገየ ለምንድን ነው የዘገየው ትያለሽ? ተዘጋጅ፣ ጊዜው ደርሷል። አሜን አሜን። ኢየሱስ ጌታ ነው። አሜን ሃሌሉያ። ይችላል ይልሻል። አሜን አሜን። መንፈስ ቅዱስ ይባረክ። ድንቅ ይሆናል። እሺ አሜን አሜን። ኢየሱስ ጌታ ነው። እግዚአብሔር ተፋ ነገር መኖሪያዬ ጌታ አሜን። መኖሪያዬ ኢየሱስ ለወንድምህ አመሰግናለሁ። ተፈኛል እፎይ ብያለሁ። አንቺ ይኸውልሽ የተጀመረ ነገር ባንቺ አቅም አያልቅም። እውነት ምን እንደማይታወቂያለሽ ፋውንድ የተደረገ ቤት እና ኮሎኖች የወጡለት ቤት አያለ ኢየሱስ ሃሌሉያ። መንፈስ ቅዱስ ይሄ የፎቅ መሰረት የተመሰረተበት ቤት አያለ ጌታ ኢየሱስ ይባረክ። እና ፈጥኖ ያ ነገር ሲገጣጠምና ቤት ይሆናል። ቤቱ G+1 ሆኖ አይዋል። ኢየሱስ ይባረክ። ሃሌሉያ
ሃሌሉያ ይችላል ጌታ ሃሌሉያ መንፈስ ቅዱስ ይባረክ ሃሌሉያ ምንም እንኳን በታናሽ ነገር የጀመርሽው በታላቅ ነገር ይፈጸማል አሜን ይችላል እሺ አሜን አሜን እግዚአብሔር ቤት ሰራውላታል አሜን ሃሌሉያ በተጨረሰ ሰባለክ እግዚአብሔር ካንቺ ጋር አሜን ኢየሱስ ጌታ ነው አሜን የናዝሬት ኢየሱስ ይባረክ አሜን ስለዚህ እግዚአብሔር ቤት ሰራልሽ ድንቅ ባዳም ውበት ያለው ነገር እግዚአብሔር አደረገ አሜን ሃሌሉያ አሜን ኢየሱስ ጌታ ነው ተማጉልበት ይዋረድ የአውሬው ራስ አሜን ኢየሱስ ቀስ ወገብ ነቀላ ያለው አሜን ሃሌሉያ አሜን በክርስቶስ ኢየሱስ አሜን ወገቧ የሰካውን ነቀልኩት አሜን ሃሌሉያ በክርስቶስ ኢየሱስ ይነቀል አሜን ወገብሽን ያምሻል አንዳንዴ ጎንበስ ቀና ስል ያመኛል ከዚህ ሰዓት ጀምሮ አይሆንም እሺ አሜን 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 ኢየሱስ እግዚአብሔር በሰላም ይባርክሽ ደስታው ይብዛ አሜን ሰወሪ አጥፎ የበኩራቱን ልጆች እንዳይነካ በእምነት ፋሲካን ደም መረጨትን አደረጉ እንዲል ቃል የክርስቶስን ደም በእህቴ ላይ ረጨው አሜን አሜን ሃሌሉያ እድሜዋ ብሩክ ይሁን አሜን አሜን ኢየሱስ ይባረክ አሜን አሜን ይባርክ ተባረክ አሜን ለምለምልን በኢየሱስ ስም አንቺ ውጭና ሌላ ሰው አስገባ ኦኬ እምነት ዝግልኝ እሺ ሌላ ሰው አስገብቻለሁ አለሽ እግዚአብሔር እንደሚፈውሳቸው አዎ ይችላል እኮ በጣም በርትቶባት መራመድም መንቀሳቀስም አትችልም እኔ ምልሽ ይወድሽ ምንድነው መሰልሽ ዮሐንስ ወንጌል ላይ ያለው ሰውዬ ልትድን ትወዳለህ ሲለው እኔ ሰው የለኝም ማለት አሁን የሱን አይነት መልስ ነው የምትመልሺልኝ እውነት ነው አንቺ ታምኛለሽ አምናለሁ እግዚአብሔር እኔና አንቺ ስናምንና ስንጸልይ እግዚአብሔር ድንቅ ይሰራል እውነት ነው ስለዚህ ይሄ ካንሰር ይነቀል አሜን ይነቀል ኢየሱስ ጌታ አሜን ሃሌሉያ አሜን ሜራሮሮ ቬኒያስ በእኚህ እናታችን ጡት ላይ ያለ ካንሰር ይነሳል አሜን በኢየሱስ ክርስቶስ ስም አሁን ባሉበት ምድር ቃልህን ወደ ደቡብ እንልካለን አሜን እሳትህን እንልካለን እሳቸው ወዳሉ አሜን መንፈስ ቅዱስ እሳትህ አሁን ወላይታን አልፎ ይሄድ አሜን እሳት ሆሳና ይግባ አሜን እሳት እግዚአብሔር እሳቸው ያሉበት ከተማ ውስጥ ይግባ አሜን ያድናል አሜን አሁን እሳቸው ያሉበት ቤት ይግባ አሜን ማይ ሎርድ መንፈስ ቅዱስ አሁን ቅጽበታዊ የሆነ ፈውስ ይሁንላቸው አሜን እሳት አሜን መንፈስ ቅዱስ እህቴ አምናለች እጆቿን ጭናለች እናታችን ላይ ያለ ይሄ ካንሰር አሁን ይነሳል አሜን ተነስ አንተ ካንሰር ተነስ ወደ ሰውነታቸው እንዳይሰራጭ ወደትም ሰውነታቸው ክፍል እንዳያልፍ ይሄ ካንሰር አሁን ባለበት ይነቀል አሜን እሳት ይለፋው አሜን ፈውስ ይሁንላቸው አሜን ኢየሱስ አንድ ቃል ነው የተናገረው ተነሳና አልጋህን ተሸከመ ሂድ አለው ተነስቶም አልጋውን ተሸክሞ ሄደ ሽባ የነበረው ሰውዬ አልጋ ተሸክሞ ሄደ እናምናለን አሁን ቃል ተናገረ
በኢየሱስ ክርስቶስ ስም ስልጣን እኔ ካደረኩት በላይ ታደርጋላችሁ ብለሃል ኢየሱስ በቃል እጸልያለሁ በእኚህ እናት ውስጥ ያለ ይሄ የካንሰር በሽታ የተነቀለ ይሁን አሜን ጠቢባን እስኪገረሙ ድረስ ሐኪሞች የት ገባ እስኪሉ ድረስ በኢየሱስ ክርስቶስ ስም ይቅለጥ አሜን ይቅለጥ አሜን ይቅለጥ አሜን 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 ኢየሱስ አሜን ተባረክ ይባረክ እድሜሽ ይባረክ አሜን የእጅሽ ሥራ ይባረክ እግዚአብሔር በጤና በሰላም በደስታ ይባርክሽ የበቀል መንፈስ አያገኝሽ አሜን ክፉ በኢየሱስ ስም ይመታ አጸለየችብኝ በላያቸው ላይ ያስቀመጡትን በሽታ አስራገፈችብኝ ያለ አውሬ እሷን በምንም መልክ እንዳያገኛት በክርስቶስ ደም ሰወርባት አሜን መንፈስ ቅዱስ ተመስገን ስለሰማን እናመሰግናለን በኢየሱስ ክርስቶስ ድንቅ አሜን ጌታ አንድ ሰው አያለውኝ እዚህ አሜን እህቴ ተባረክልኝ አሜን ጌታ ይባርክ አሜን መልካም አዳም ጌታ ካንቺ ጋር ይሁን አሜን ለሁለት ሰዎች ከጸለይኩኝ በኋላ አበቃለሁ ያው በድካሞኝ ብዙ መጸለይ አልወድም እዚህ አንድ ሰው ያየው ነው ሌላ አንድ ሰው ተጨማሪ ያጸልያለሁ እሺ ሮዚን ጸልይልሻለሁ ከዛም ሄሮን ጸልይልሻለሁ ማክሰኞ በሚኖረው ፕሮግራም እንደዚሁ ሌሎቻችሁ ስትገቡ ጸልይላችኋለሁ እሺ ጌታ ይባርካችሁ ዘመናችሁ ይባረክ እሺ ሰላም አንቺ ውጪ ዝጊና ሰላም ሮዝ ሰላም እግዚአብሔር ሰው እግዚአብሔር ይመስገን እንዴት አመሸሽ እግዚአብሔር ይመስገን አሜን አቡዳና ሄሎ ነው እኔ ከዱባይ የእግዚአብሔር ሰው እሺ በምን ርዕስ ልጸልይልሽ እሺ በምን ርዕስ ልጸልይልሽ እኔ ኢትዮጵያ አግብቼ ነበር የመጣሁትና ምንም ሰላም የለንም አሁን ከባለቤቴ ጋር አሁን ጭራሽ ለንለያየ ነው ትዳር መፍታት የእግዚአብሔር ፈቃድ በትክክል አውቃለሁ አንዳንድ ጊዜ ከመሰረቱ ገና ከመጀመሪያው ምንጭንና አስቸጋሪ ነው በጌታ የሆነ ሰው ያገባሽ አይደለም ዱባይ የታካባለ እኔ እዚህ አልአይን ምናልባት ቅዳሜ ፓስተር ክንፈ ቸርች ታውቂዋለሽ የኢትዮጵያ ወንጌላዊት ቤተክርስቲያን አዲስ ቤተክርስቲያን ቅርብ ጊዜ ስለገባው እዚህ ቤት ነው እሺ ሮዛ ፈቀድልኝ የውስጥ መስመር ላይ ትንሽም ታይልኝ እሺ እንደዛ እሺ ስለ ስራሽ ጸልይልሽ አሜን እግዚአብሔር አምላክ ሆይ እህቴ ለመስራት አሜን በጌታ በኢየሱስ ስም አሜን ሃሌሉያ የአስሬዎቿን ምርባር ገንድሰጣት በስምህ በኢየሱስ ስም አሜን ሃሌሉያ እግዚአብሔር ያፈጽኖ ኃይል ይመጣል አሜን ሃሌሉያ የከፋት ጉልበት አሜን የሚከታተላ እዛ ቀጠር ግቢ ላይ ያለ በኢየሱስ ስም ይመጣል አሜን ሃሌሉያ ኢየሱስ ጌታ ነው አሜን በጌታ በኢየሱስ ተጽዕኖን እንድትመታላት አሜን ሃሌሉያ ኢየሱስ ጌታ ተጽዕኖ ያያል እውነት ነው የሚከታተልሽን ሰው ያያል እውነት ነው
ሃሌሉያ ሪማሻራ ኢየሱስ ጌታ ምንድን የሆነ ሹፌር ነው የመኪና ቁልፍ በትክክል በትክክል በጣም እየተፈታተነች ያለ ሰው በትክክል ሰው በኢየሱስ ስም መንፈሱን ይታወስ ኢየሱስ መንፈሱን ይታወስ አሜን መታወስ አሜን እጁ ላይ የሆነ ቀለበት አረፈ ይሄን ቀለበት ሁሉ ቀን አያረገው አልፎ አልፎ ነው ይሄን ቀለበት ሁሉ ቀን አያረገው ይሄን ቀለበት በትክክል የትዳራችን ቀለበት ነው የስፖራ ይሰበራ ኢየሱስ አሜን አዶባ ጸለይኩ በጌታ ኢየሱስ ጸለይኩ በጌታ ኢየሱስ አልቃ ስለገባ አመሰግናለሁ አልቃ ስለገባ አመሰግናለሁ አሜን አንቺ በቃ እግዚአብሔር ጣልቃ ገብቷል እሺ መልካም ሆነሻል እግዚአብሔር ጣልቃ ገብቷል እሺ መልካም ሆነሻል አሜን በደም ተሰወር በቀጠረ ሰዓት ተቀጠረ ዘመኗ እድሜዋ ህይወቷ ካንተ ይተባል አሜን እድሜዋ ህይወቷ በነገር ሁሉ አመስግናለሁ እርዳታ አግድ ሁሉ ለአንተ እጆች ለታመኑት አሳልፌ ሰጠዋል አንተ እጆች ለታመኑት አሳልፌ ሰጠዋል አሜን ሃሌሉያ ኢየሱስ ይኸውልሽ የምትሰሪበትን ገንዘብ የምትሰሪበትን ገንዘብሽን በራስሽ አካውንት አስቀምጪ በራስሽ አካውንት አስቀምጪ እሺ እግዚአብሔር ሰው እስካሁን ድረስ አላኩም በእጄ ነው ያለው ገንዘቤ እንዴት ላርግ እያልኩኝ በጣም እየተጨናነኩ ነው አሁን ስሚኝ አሁን ይኸውልሽ አቀሰታ መልሽ መርዳት ያለብሽን ቤተሰብሽን ቤተሰብ መርዳት ስላለብሽ ማለት ነው ከዛ በተረፈ በራስሽ አካውንት ገንዘብሽን እሺ እግዚአብሔር ሰው ከዚህ በላይ አለፍ ብዙ ነገር አለልሽም እግዚአብሔር ይልልሽ አሜን ሃሌሉያ ኢየሱስ በጣም ተጠንቀቂ አጣጥሽን ለእግዚአብሔር ቤት ስጪ አሜን እሺ አስራት ለእግዚአብሔር ቤት ነው የፈለግሽው ሰው እሺ ዘመንሽ ይባረክ አሜን አሜን እግዚአብሔር ይባርክ ዘመኔ ይባረክ አገልግሎት ይጨምር ጽፋ ለምልም ተባረክ ውጣ ውረስ የጠላትን ደጅ ውረስ አሜን ተባረክ እግዚአብሔር አሜን መልካም አዳር ስልኬን እጽፋለሁ እሺ ዲውና እሺ ዘግተሽ ውጪ ሌላ ሰው ላስገባ ሜሮን ሻሎም እንዴት አመሸሽ ሃሎ አይሰማም ንኩራቶለ ሲለዘምበሪ እሺ ሜሮን አለሽ ኦኬ ሪዛ አንቶኖን ዝጊው ማይኩን ዝጊውና ጠብቂኝ መስመር ላይ እዚሁ ገብተሽ ጠብቂኝ አትውጪ እሺ ሜሮን ዝም ስላለችኝ አንቺን አስገባው ሚውት አድርጊውና ጠብቂኝ እሺ ሜሮን ነበረው ስልክ ለእግዚአብሔር ሰው ለዛ ነው እሺ ኔት ድምጽሽን ከፍ አድርጊ እሺ እንዴት ነሽ ሰላም ላንቺ ሰላም ይብዛ እግዚአብሔር ሰው ሰላም ከየት ነው እናት ከዚህ ከዱባይ ክትትል ምናምን ተምረሻል እንዴ አዎ ተምሬያለሁ ኦኬ ከየት ኢትዮጵያ ነው ተማርኩት ኢትዮጵያ የት አካባቢ ነበርሽ
ኢትዮጵያ ወሊሶ። ኦኬ ወሊሶ በጣም እሺ ስለዚህ እግዚአብሔር ብርታትን እንዲሰጥሽ አቅም እንዲሆንሽ እኔ ጸልይልሻለሁ በብዙ እግዚአብሔር እንዲረዳሽ የእግዚአብሔር ጸጋ እንዲያገኝሽ ጸልይልሻለሁ እንጸልይ ለደካማ ኃይልን ብርታት ለሌለው ጉልበትን ትሰጣለህ ማስተዋል ደግሞ አይከለከልም እግዚአብሔር ሆይ አሜን ጉልበቷን አጽና በርታ መንፈሳዊ ሕይወቷን አለምልም ፍሬያማ አድርጋት አሜን ጥበብን ዕውቀትን ስጣት የቃልህ ደጆች ይከፈቱላት የቃልህ ብርሃን በላዋ ላይ ይብራ አሜን በኢየሱስ አሜን በዚህ በባዕድ ምድር እግዚአብሔር ሆይ ማንም በሌለበት ምድረ በዳ በብዙ እንድትረዳት ተጠግተ እንድታገለግላት ሃሌሉያ እጆቿን እንድትይዝ በኢየሱስ ስም ጸልይ አሜን ከለላው ናት አቅሙ ናት ሲደክም ታበርታት ስትቆርጥ አለምልምላት አሜን በብዙ ኃይል በብዙ ግርማ ዘመኗን ባርክ አሜን በደም ትሰወር በቅጥር እሳት ትቀጠል አሜን ጉልበት ቁርጭምጭሚቷ ወገቧ ሰውነቷ ሁሉ በመንፈስ ይነካል አሜን ጸጋ ይብዛላት አሜን ስምህ ይባረክ አሜን ስምህ ከፍ ይበል አሜን ስለሰማህን እናመሰግናለን ሁሉ ለክብር ይሁን አሜን በጌታ በኢየሱስ ክርስቶስ ስም አሜን አሜን ሜሮን ባለኝ ጊዜ ፈቃደኛ ከሆንሽ አስተምርሻለሁ እሺ ውስጥ መስመር ላይ ስምሽንና ስልክሽን ጻፊ ካሉት ተማሪዎች ጋር አስተምርሻለሁ የደቀ መዝሙር ትምህርት አስተምርሻለሁ አመሰግናለሁ ጌታ ኢየሱስ አሜን አሜን ብሩክ ሁኚልኝ አሜን ዳንቺ ወረጅና ዘመኗን ይጨርሳል የምትል ክፉ የጨለማ መንፈስ ያይነጠላ መንፈስ እሳት 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 ይበላዋል ሕይወቷን በድካም አትጨርሰው አሜን ዘመኗን በጥያቄ አትጨርሰው አሜን በኢየሱስ ክርስቶስ ስም ስልጣን ዛሬ የጨለመውን ኃይል መጥቶ ሂድ ደስታዋን ልቀቅ ስኬቷን ልቀቅ በረከቷን ልቀቅ ሕይወቷን ልቀቅ ጤናዋን ልቀቅ ሰላሟን ልቀቅ ከሱ ጋር ሐሳቡን ተለዋውጡ ጌታ ኢየሱስ በእውነት ረድቷልና እኔ ገርሞኛል መጀመሪያ ላይ ስላሴ ያለው አቋም ሲናገር ነው በጣም የገረመኝና እስቲ ይስረዳሃል አሁንም እስቲ ያላችሁትን ነገር ተለዋውጡ ተባረኩ ቀጥሎ ልታቸው ምስተኛ እንሰማለን እሺ ዲበኩሉ ጥያቄ የሆነብህ ነገር እንደሆነ ብሰማ ደስ ይለኛል ኦኬ ወንድሜ ሰላም ነው
ሰላም ብያለሁ። ያነሳው ጥቅስ በጣም ደስ ብሎኛል። ስለ ወይኑ ፍሬ ቦታ፣ ስለ ጌታው፣ ስለ እረኞቹ ጥሩ መገለጥ፣ ትልቅ መገለጥ ነው። እግዚአብሔር ይባርክህ። በጣም እኔ ብዙ ነገር የገባው እንዳውም ሰማለሁ እዚህ ባለፈውም በረከት ጋር ትንሽ ተወያይተናል እና መጨረሻ ላይ የትንሽ ሚስ አንደርስታንድ የተደራረግነው በምን ላይ ነው? በክርስቶስ ስጋና ደሙ ላይ ነው። እና የክርስቶስ ስጋና ደም ዕለት ዕለት የሚቆረስ ነገር ነው። እንዳውም እንደውነቱን እናገር ከተባለ እግዚአብሔር መጽሐፍ ሳይሆን የሰጠን የክርስቶስን ስጋና ደም ነው የሰጠን። ምክንያቱም ከሰማይ የወረደው እውነተኛ እንጀራ እኔ ነኝ ነው ያለው። እንካችሁ ብሉኝ ነው ያለው። እና መብሉ ጋር ነው ነገሩ ያለው። አሁን ከኛ ጋር ዳይሬክትሊ የክርስቶስን